አንድ እውነት ልንገራችሁ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። የፋይናንስ ኢንፎርሜሽን እና የቢዝነስ ኢንፎርሜሽኖችን ብቻ የማቀርብበት የዩቲዩብ ቻናል ነው። በፍጹም ሰብስክራይብ ሳታደርጉ እንዳትወጡ። ባንኮች ለምሳሌ ንግድ ባንክ 80 ቢሊዮን ብር አተረፍኩ አለ ዘንድሮ። አዋሽ ባንክ 40 ቢሊዮን አተረፍኩ አለ። ሌሎችም ባንኮች ይቀጥላሉ፣ ኢን ቢሊየንስ አተረፍኩ ይላሉ። ከዚህ ውስጥ ምን መያዝ አለባችሁ ወይ ምን መማር ትችላላችሁ የምትለዋን በዚች 2 ደቂቃ ውስጥ ልንገራችሁ። አንድ ሰው መነሻው አሁን ባንኮች ሲነሱ 100 ሚሊዮን ኪሳራም ላይ ነበሩ። ሲነሱ ባንኮች ሁሉም ባንኮች በሚባል መልኩ ኪሳራ ላይ ነበሩ። ዊዝን 5 years 6 years እያሉ በ5 ዓመት በ6 ዓመት በሚሊዮን እያተረፉ 100 ሚሊዮን እያሉ ካፒታላቸው በጣም ሲያድግ ወይም ከማህበረሰብ የሰበሰቡት ዲፖዚት ወይም ጠቅላላ ገቢያቸው ማህበረሰቡን ሞቢላይዝ በማድረግ ወይም በማሳመን ወደነሱ ባንክ ገቢ በጨመረ ቁጥር ኢማጂን ትርፋቸው ኢን ቢሊየንስ ይሆናል። እናንተም ልትማሩ የሚገባው ካፒታላችሁ ወይም እጃችሁ ላይ ያለ አሁን 10,000 ብር ወደ 100,000 ለማድረግ እጅግ በጣም ዋጋ ያስከፍላችኋል። 100,000 ብሩን ወደ 1 ሚሊዮን ለማድረስ ቀለል ይላል። 1 ሚሊዮኑን 10 ሚሊዮን ለማድረስ አሁንም ትንሽ ቀለል ይላል። 10 ሚሊዮኑን ግን 100 ሚሊዮን ለማድረስ በእርግጠኝነት በጣም ኢዚ ነው። ሶ ካፒታላችሁ ባደገ ቁጥር የማደግ እድላችሁ እጅግ በጣም እየቀለላችሁ በቀላሉ ብርን ሜክ እያደረጋችሁ እንደምትሄዱ ማወቅ መቻል አለባችሁ። ይሄ በጣም ቀላል ሎጂክ ነው። ስለዚህ የመጀመሪያዎቹ ብሮች ወይም የመጀመሪያ ኢንካሞች በጣም ከባድ ናቸው። እነሱን ካገኛችሁት በኋላ ግን እነኛን ለማባዛት በጣም ኢዚ ነው። ማርኬቱም ያግዛችኋል። ብር ያለው ሰው እጁ ላይ የተወሰነ ካፒታል ያለው ሰው ለማደግ አይቸገርም። ስለዚህ ስታርታፓ መነሻዋ በጣም ከባድ ስለሆነች እሷ ላይ በደንብ አድምታችሁ ልትሰሩ ይገባል። ከባንኮች የምንማረው ይህንን ነው። የቢዝነስ ቲፕ ይሄን ይመስላል። በቀጣይ በአዲስ የቢዝነስ ሐሳብና የቢዝነስ ኢንፎርሜሽን እመለሳለሁ። እስከ ቀጣይ ቪዲዮ ቴንክ ዩ።